ውስጥ ገብተው ያለ እውቀታቸው ያለ ችሎታቸው አማራን ያስከበሩ መስሏቸው እኛ በተግባር ጀዋርን ዲሲ ነው የሄድኩለት። አንተ በጭባጫ ሽንታ ጆከር፣ አንተ ዝምባም ዲሲ ድረስ ነው የሄድኩት ጀዋርን እንዳንቺ ተደብቄ እናቴ እንዴት አባቴ እንዲሁን እያልኩ ሙሉ አይደለሁ። በአማራ ስም ሻቅል ለጊዜው ሻቅል የምትጫወተው ጌም ከጠላቶች ጋር አይደል እንዴ? ጌም የምትጫወተው ከማን ጋር ነው? አብረህ እስካሁን ድረስ የአማራን ልጅ አሳግቷል ብለህ ከጉበቴ ጋር አይደል እንዴ ቁጭ ብለህ የምታወራው? ከጉበቴ ጋር አይደል የምታወራው? እስካሁን ሰዓት ድረስ አማራን አሳግቶብኛል ብለህ ጆከር እስካሁን ድረስ ከሱ ጋር አይደል እንዴ ቁጭ ብለህ የምታወራው? አንተ ዝምባ ከጉበቴ ጋር እኮ ነው የምታወራው አንተ። የአማራን አስገዳዮችማ እናንተ ናችሁ። አማራን ከሚጠሉ ሰዎች ጋር ገብተህ የምትነጋገረው አንተ አይደለ እንዴ? ማን ነው ሌላ የሚናገረው? እስቲ ግቡና ጠይቁ። ቢያንስ ትንሽ ስርዓት ያለው ሰይድ ወረባቦ፣ አንተ እግዚአብሔር ይስጥ፣ ሀቄን አልወስድም። ጨዋ ልጅ ነህ፣ ስድብ አታውቅም። አማራ ነህ። አየህ፣ በቅኔ ምናምን የምትናገራቸው ነገሮች በጣም ነው የምወድልህ። ሰይድ ወረባቦ አንተ ጎበዝ ነህ፣ ስድብ አታውቅም፣ ጨዋ ነህ፣ በክፉ አትናገርም። እነዚህ መንደሬ ከየት እንደመጡ አይታወቅም። ትክክለኛ አማራዎች እናት ጋር አይደርሱ። ሰይድን እናት ስደበለው፣ ሂድና እናቱን ስደበው። ሰይድን ሂድና እናቱን ስደበው። ቢሞት እናትን አይሰድብም። ትክክለኛ አማራ የምታውቀው እናት ባለመስደብ ነው። ባለጌ መረኖች መረኖች ይህን ነው የሚያደርጉት። ችግሩ ፖለቲካ ነው። በምትችለው እውቀት ግባበት። ፖለቲካ ነው። በምትችለው እውቀት አድርገው። ግን ባለጌን ባለጌ ማለት አለብህ። የተደበቀን ሰው መፍራት እንኳን የተደበቀ በፊት ለፊት ያለ መፈራ ሰው አይደለሁ። ሌሎች የአማራ ልጅ አይፈራም። አንድ ፋኖ የምትማርከው የለም። ጀግና ህዝብ ነው። እንደዚህ በጭባጫ ተደብቀ በማለት አይደለም እንዴ። ጀነራል የሚባል ጀነራል አጻጻፉን እንኳን ማቅ ብሽቅ ከዚህ በፊት 5 ሚሊዮን ብር ወስዶ ለቤተሰቦቹ ቤት የሰራ አሁን በአማራ ስም ጌም እጫወታለሁ ብሎ መጣ። በአማራ ስም ምንም ሼም የለም። መሀይማን አማራን አዋርደውታል። ፖለቲካ ቻሌንጅ የሚሰራው በእውቀት ቴዲ ቤት አይተናል። ምን አይነት አማራዎች ገብተው እስካሁን እየገቡ እንደሚናገሩ አይቻለሁ። እስካሁን ገብተው እስካሁን ድረስ ከቴዲ አዋሳ ቤት ያልተባረሩ አማራ ልጆች አሉ። በእውቀት የሚያወሩ ችሎታ ያላቸው። ሰበናፕ የምትባል መሀይም አማራን ለማስበላት የመጣች ናት። መሀይም ማሂሻ በቅለው ነው። እናት መቻ አሳደጋቸው። ማንም መንገደኛ ሲያጫውታቸው የነበረ የመንደር ልጆች ናቸው። ስለዚህ ያንን ነው ብዙ ጊዜ ማየት ያለብንና አሁንም የአብ ስራ እኔ ስልኬ ያለሽ ደዊ ዮኒ ማኛ ከዋሸ እዚሁ ጋር መጥቼ ይቅርታ ጠይቃለሁ። እኔ ሰይፉ ላይ አንቺን አናግሬ ካላቀረብኩ እዚሁ ጋር ቤታየው የምትባል መርዝ መሀይም ግን ለአማራ አትጠቅምን። ጆከር የሚባል መሀይም ለአማራ አይጠቅም። ዳልቻ ተሳዳቢ ነው። ኦፍኮርስ ለኦሮሞ ጠቀመን እያሉ ነው እንዴ? ጠቀመን እያሉ ነው። ነገሩኝ እስኪ ጠቅሞናል ዳልቻ እያሉ ነው። ዞር ብለው እንኳን አያዩትም። አብዛኛው ያው እንቁርት የተባለች ጋር ይገባል እንጂ ማን ዞር ብሎ ያየዋል? በየት በኩል እንደ ሰውም አይቆጥሩትም። ምክንያቱም የኦሮሞ እንደዛ የሚዘገንን ተሳዳቢ የላቸው። በጉዲፈቻ ያሳደጓቸው ግን ያሉ ናቸው። እኔ አሁን እንቁርት የምትፈልገው የኦሮሞን ሕዝብ ኦሮሞ እንዲህ ነው ብዬ እንድረግጥ ነው አላማው የነበረው። ምንም ብትል አሳበድኳት ነው። የኦሮሞን ሕዝብ ብትሞቺ የኦሮሞን ሕዝብ አልሰድበው። ኢምፓስብል ልጆቼን ስደባቸው ብላ ልካልኛለች።
እመቤቴ ልጆቼን ስደባቸው፣ ቴክስቱን አሳያቸው። ለምን አታሳይ? ልጆች አልነካም ነው ያልኳት። አየሽ፣ ሳይኮሎጂ እኔን የሚበልጠኝ ሶሻል ሚዲያ ላይ አምጦና መጫወት እንችላለን። ልጆችሽ ምን አረጉኝ? እኔን አልሰደቡኝ፣ እኔን አልነኩኝ፣ ጫፌ ላይ አልደረሱ። ምን አረጉኝ? አንቺኑ ሻወር እያሳሰርኩ ለጠልጥሻለሁ እንቁርትዬ። ዮኒ ማኛ ሰልሞ ነበር పంጥጦን ያለውንኩት ነገር ገና 5000 ሃይማኖት አለ ዓለም ላይ 3 ነው የቀየርኩት። ብዙ ይቀረኛል። የስ ብዙ 5000 ሃይማኖት አለ ገና ብዙ ይቀረኛል። እኔ በጣም አንሷል። ቀጥላለሁ። እንዴ በጣም ነው የምቀጥለው። እንዴ በጣም ተራ ነገር ነው ሃይማኖት። እመቤቴ ተራ ነገር እንደ ሃይማኖት የለም። ድርጅት ነው። የሰውን ልጅ ኮንትሮል ማድረጊያና አንዱን ወዳ አንዱን እንድጠላ የሚያደርግ ድርጅት ነው። ብዙ ሰው ልትናደር ትችላለበት። ሪያሊቲ እዛ ሃይማኖትን አይጠይቅም እግዚአብሔር አምላክ። እኔን ታመልክ ነበር ወይስ አታመልክም ነው ጨዋታው እንጂ በሃይማኖት ተደብቀ የምታደርገው ምንም ነገር እግዚአብሔርን አያስደስተው፣ አስደስቶትም አያውቅም። አምላክ እንዲሁ የምታመሰግነው አምላክ እንጂ ሃይማኖት ድርጅት ሰጥቶ አልፈጠረም፣ ማንንም አልፈጠረም። የሰው ልጅ ያመጣው ሃይማኖት ገና ፍቅር ሲዝም አለ አይደል እንዴ? ፋዘር ፍቅር ሲዝም እኮ መስርቶልሃል መጥቶ። አዲስ ነገር አይደለም። ምንድነው ትልቅ ነገር ያደርጋችሁት? ሃይማኖት በዓለም ላይ መሸቀያ ነው። መጽሐፍ ቅዱስ ቤት እያለ ሌላ ሰው እንዲነግርህ ትፈልጋለህ። ማይምነት እንደዛ እኮ። ቁርአን ቤት እያለ የሆነ ሰው ይንገረኝ ትላለህ። በጣም የማንበብ ጥላቻ ስላለን እንደ አፍሪካውያን በሃይማኖት ያለ የትም አታመጣም። አፍሪካዊ ብቻ ነው ሃይማኖት ሰማይ ያደርስ። ስትጸልይ እንኳን ገነትና ሰማይን ለይታችሁ አትጸልዩም። ለምሳሌ አባታችን ሆይ በገነት የምትኖር ነው የሚለው የሚባለው። እሱን እንኳን አታውቁትም። ስም በገነት እንደሆነ በምድር ትሁን ነው የሚባለው። ያንን እንኳን አታውቁት። በሰማይ የምትኖር በሰማይ ላይ ፕሌን ሴር ነው ያየ ነው። ገነት ሰማይ ላይ የሚመስላቸው ሰዎች አሉ፣ ምንም እውቀት የሌላቸው። አጸላለይ እንኳን አያውቁም። ምንድን ነው ይሄ የሆነው እንዴ? በገነት የምትኖር የሚለው በሰማይ የምትኖር ብሎ የሚጸልይ እኮ ነው። የእንግሊዝኛውን አንብበው እስቲ። our fathers who live in heaven ነው የሚለው። who live in heaven ማንበብ አትችሉማ። እጅን እንኳን ማመሳከር የማይችል አበሻ ነው ብዙ ስለ ሃይማኖት ላወራ የሚለው። እውቀት የሚባል የለም። ምንም እውቀት የሚባል አንድ የለም። our father who lives in heaven ይላል። በገነት የምትኖር ነው የሚለው። እውቀት የለም። ትለፈልፋል። ሄደ ቤተክርስቲያን ደርሰ ስለመጣ የሆነ በረከት ቢመጣል ይመስላል። እና like them ስለዚህ አስተውሉ። ማስተዋል ጥሩ ነው። ኤኒዌይስ ሌላ አለ። ታፕ እውቀትን ይዛችሁ ነው። ጾም እንኳን እየጾማችሁ መጽሐፍ ቅዱስ አታነቡ። ጾመኛን እንትላላችሁ። you don't read a Bible። ጾመኛን እንትላላችሁ። ቁርአን አታነቡ። ትርጉሙ ምንድን ነው? ከእግዚአብሔር እንዴት ነው የምትገናኙት? እስቲ እንጠያየቅ። አሁን ጾም ሲፈታ እንዳለ ቤርጎች ዝግ ናቸው አይደል? ሆቴሎች ዝግ ናቸው አይደል? ስለ ሃይማኖት ለምታወሩኝ ማለት ነው። እንዳለ ጾም መያዣ ተብሎ ቤርጎ በሙሉ ዝግ ነው። ጾም ሲፈታ ቤርጎ ዝግ ነዋል። ዋሸው። እግዚአብሔርን አይደለም የምትፈሩት፣ ሰውን ነው የምትፈሩት። ሰውን ነው። እግዚአብሔርን ፈርታችሁ ታጣቁ። እኔ ደግሞ የሚለየን ከእናንተ እኔ የምፈራው እግዚአብሔርን እንጂ ሰው አይደለም። በአናት ትጠጠቀል እያልኩ የሚፈራው እግዚአብሔር ነው። እናንተ የምትፈሩት በሙሉ ሰውን ነው። ስለዚህ እግዚአብሔርን መፍራት ስትጀምሩ
ይሄ ሰው ያወጣላችሁ ህግ በምናምን በሙሉ ደግሞ በስራ ነው የምንጸድቅ የሚሉ መሀይማን አሉ። ልንገር እስቲ እግዚአብሔር ፊት እያንዳንዱ እዚሁ ሰዎች አላችሁ። አጋር ኮስችን ፎዩ እያንዳንዱ በስራው እግዚአብሔር ፊት መቆም ይችላል። አንድ ሰው እግዚአብሔር እኔ በስራዬ አንተ ፊት እቆማለሁ የሚል ሰው አለ? ዩጋን ኖባዲ። እግዚአብሔር በቸርነቱ ነው ያዳነን። መሀይማን ግን የሚመስላቸው ስለ ጾምና ምናምን ሰው ከጾሙ ሲፈታ ሰው ዘልዝሎ ለሚበላው ያድነኛል በቃ የሆነ ጊዜ ጾም ያለው ብሎ ያስባል። ልብን ነው ማጾም አባቴ፣ ልብን አጾሙ። ሌላው መናገር የምፈልገው ለሸዋፈራው ደሳለኝ አደርሱልኝ። አርቲስት ሸዋፈራው ደሳለኝ ብዙ ሰው ሲስቅብህ፣ ብዙ ሰው ሲያላግጥብህ አይቻለሁ። እኔ ያየው እግዚአብሔርን ስታመልክ ነው። ቴዲ አፍሮ እግዚአብሔርን ቢያመልክ ትሰድቡታላችሁ? ይኸው በጾም ወቅት ኮንዶም እጥረት እንዴት ገጠመ? የእኛ ነገር እኮ በጣም ነው፣ አጃይብ ነው። ትክክል። ዌብሳይት በጾም ኮንዶም እጥረት ኢትዮጵያ ላይ ገጥሟቸዋል። ስለዚህ ሸዋፈራው ደሳለኝ ከበፊትም ወንጌላዊ ነው፣ ክርስቲያን ነው። እሱ ብቻ ሳይሆን ማን ነው በጣም የሚታወቅ ጥላሁን ጉግሳ ፕሮቴስታንት ነው። እነ ነፃነት ፕሮቴስታንቶች ናቸው። ሌሎችም እነ ሀረጎይን አሰፋ ጴንጤዎች ናቸው። ሌሎችም ብዙ ልጠራላችሁ እችላለሁ። አርቲስት ሆኑ ማለት ጴንጤ አይሆኑ ማለት አይደለም። በጣም ብዙ ሰው ሲወርድበት አየሁትና ደነቀኝ። ምንድን ነው ያጠፋው? እግዚአብሔርን ማምለክ ያሰድባል እንዴ? ምን አርጓችሁ ነው? ምንድን ያደረጋችሁ? እስቲ ንገሩኝ። ወንጀል አልሰራ፣ ምንም አላለ። እግዚአብሔርን ማምለክ ጀመረ። አየሁት። እኔ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ እግዚአብሔር በሚያውቀው። አሁን ቴዲ አፍሮ መጥቶ በኦርቶዶክስ የሆነ መዝሙር ቢዘምር የሆነ ነገር ቢያደርግ ደስ ብሏችሁ ፖስት ስታደርጉ ነው የምትውሉት። አንድ ፕሮቴስታንት መጥቶ ሲዘምርና የእግዚአብሔርን ቃል ሲናገር ለጥላቻ ሄዳችሁ። ልቦና ይስጣችሁ፣ በእውነት ልቦና ይስጣችሁ ነው የምለው። ልቦና ይስጣችሁ። በቃ ተመርታችኋል፣ ተመርዛችኋል። ምርዝን ያለ እኔ እግዚአብሔርን ማንም መጥቶ ቢያመልከው ደስተኛ ነኝ። እግዚአብሔር አምላክም በሃይማኖት ልትገድበው አችልም። ባናት ተተከል፣ አትገድበውም። የሰው ልጅ ባያመልከኝ ድንጋይ አፍ አውጥቶ ያመልከኝ ያመሰግነኛል ያለ የሰው ልጅ ምስጋና ባያደርግለት፣ እዚህ ዓለም ላይ ማንም ምስጋና ባያደርግለት ድንጋይ አፍ አውጥቶ ያመሰግነኛል ነው የሚለው መጽሐፍ ቅዱስ። ግን አብዛኛው መሀይም ስለሆነ እግዚአብሔር በተመሰገነ ቁጥር የምትበሳጩ መርዞች አላችሁ። በተቻላቸው አቅም እግዚአብሔርን አመስግኑ። እውነቴን ነው የምልህ። በቻልከው አቅም ማንህም ሰው ባገኘው አጋጣሚ በሙሉ እግዚአብሔርን አመስግን። ያንን ነው የምላችሁ። እውነቴን ነው የምልህ፣ አመስግን። ምክንያቱም ሁሉ ስትከፋ ምን ስትል የምትሄድበት አምላክ ነው። አብዛኛዎቹ በጣም አዘንኩና ወንድሜ አንተ እግዚአብሔር አንስተዋል፣ ይህን መነኝ። እግዚአብሔር በጣም አድርጎ አንስተዋል። እግዚአብሔር ወዶሃል። እግዚአብሔርን ስታመሰግን የተቃጠለው ዲያብሎስ ብቻ ነው። ማብራታ ጴንጤነት እኔ ምንም ሃይማኖቱን ማምለክን ወደዋል። ማንም እግዚአብሔርን ሲያመልክ ደስ ጴንጤሁን ክርስቲያኑን ምኑን እግዚአብሔር ይመስገን የሚል በሙሉ እኔ ክብር ሰጪ ነኝ። የብልግናችሁ ጥግ እግዚአብሔር ሲመሰገን የተዋረደ የመሰላችሁ ሰዎች ምንም እምነት የላችሁ። ወሮ በላ ዱርዬዎች ናቸው። ዱርዬ ኖ ፒናት ታርጉ። ማን ነው ፒን የምታረጉት? ፒናት ታርጉ።
እንደዚህ አይነት ስድብ ፒን አታርጉ። ፒናንሱ ማይ ብሎክ አረጋለሁ። ይህን ቆይ ብሎክ ላርገው። ማን ነው ፒን ያደረገው? ያንን ነው የምለው። ታፕ አድርጉ እስኪ። እና ያንን ነው የምላችሁ። አብዛኛው ነገር በዚህ የተመሰረተ ነው። ለዝጋው 100 ሺህ እንግባ እንዴ። ለዝጋው 75 እና በአማራዎች መካከል ጸብን የሚፈጥሩት አማራ እንዳልሆኑ እንድታውቁ ነው። ሄልዬ እንዴት ነሽ? ማሂሻዬ እንዴት ነሽ? በአማራዎች መካከል ጸብ የሚፈጥሩት እንደዚህ ናቸው። ሌላው ስለ ኤርትራ ጉዳይ ብዙ ሰው ጠይቆኛል እና አማራን ለመውቀስ የመጡ ሰዎች ያሉና ሌሚሴ ሳምትን አንድ ነገር ልንገራቸው። እንዴ ቆይ ማየ ጻፊልኝ። አንቺማ እዚህ ቤት ሞዴሬተር መሆን አለብሽ። አንድ ቁጥር ጻፊልኝ። አንድ ሞዴሬተር መስጠት የምፈልጋት የሰው ወርቅ አለች። እንዴ ሌላ ሰው አለውን ልማኝዝ ያላለች ወይ ፈጣሪ ታፕ ሌትስ ጎ። በኤርትራና በኢትዮጵያ ባለው ጉዳይ ላይ የአማራው ድርሻ ምን ሊሆን ይገባል የሚል ጥያቄ አለ። በጣም በሚያስቀኝ ሁኔታ የምለው ነገር አለ። ከዚህ በፊትም አማራ ለፖለቲካ ለዘር ፖለቲካ አዲስ ስለነበረ ተሸውዷል። የመጀመሪያውም ጦርነት ለአማራ መግባት አልነበረበትም። ወለጋ ላይ ወንድሙ እየሞተ ኢትዮጵያ ልትወረር ነው ተብሎ አታለውት አማራን ከደም አቃብተውታል። ከትግራይ ህዝብ ጋር ከህዝብ ነው ከህወሓት ጋር አይደለም። እነሱ ሄደው ግን የጨረሱት የትግራይ ህዝብን ነው። ብልጽግና ሄዶ የጨረሰው የትግራይ ህዝብን ነው። ሻዕቢያ ሄዶ የጨረሰው የትግራይ ህዝብን ነው። ይሄ ሀቅ ነው። የትግራይ ህዝብ ላይ የሚዘገንን ጄኖሳይድ ተደርጓል። ህዝብ ላይ ህወሓትን ይጨርሳል። አሩንኬ የትግራይ ህዝብን ግን ምንም ያላረጉ እናቶች፣ ምንም ያላረጉ ህፃናቶች፣ ምንም ያላረጉ አባቶች ተጨርሰውበታል። ስለዚህ በዚህ ጉዳይ ላይ የአማራ ልጅ ተሸውዶ ጦርነት ውስጥ ገብቶ ነበር። ተሸውዶ እኛ ተውያለን። ወለጋ ላይ የአማራ ልጅ እየተበላ እዚህ ውስጥ አትግቡ ብዬ ተናግሬ ነበር። የሚሰማን የለም። አንተ ጭራሽ ህወሓት ተብሎ ስም ሲሰጠኝ ነበር። ይመቻቸው። ናው ለሚታወቅቱ ትላንትና ቀለበት አድርጓል ነበር እንዲ አብይ። እሱ ሲወዳቸው መውደድ፣ አብይ ሲጠላ መጥላት። እንደዚህ አይነት ቁማር መቆም አለበት። የአማራ ህዝብ አይመለከት። መዋጋት ይፈልግ ብልጽግና ተዋጋ። አማራ የሚሞቀው የሚበርደው ነገር የለም። ማንም የአማራ ልጅ ልጁን አይገብርም። መሀይም አትሆን። አማራ የሚገብረው አንድ ደም የለም። ከኤርትራ ጋር ጸበኛ አይደለም። ኤርትራ አማራን መጥቶ አልወረረውም። አማራን ህዝብ አላዋረደም። አብዛኛው ኤርትራዊ አማራን ወዳጅ ነው። አማራ በጭራሽ በዚህ ጦርነት አይገባም። አይመለከተው። መግጠም ፈልጋል ኤርትራን። ጸብ የፈለግከው አንተ ነህ፣ ተወጣው። የአማራ ልጅ አደራ እንዳትገቡ። አታሽቃብጡ። ሀገር አትወድም ባንዳ ምናምን ብለው ጆካ ላይ ተዘቅዘቅና ሙት በለው። ተዘቅዝቀ ሙት በለው። የአማራ ልጅ አይመለከተ። ብልጠትን ተማር። ቁማር ቆምረውብሃል። 2 3 አማራ ልጅ መታለል የለብህም። ብልጽግና
አሰብን ፈለግ ጎሄድ ጋው ማን ከለከለ? መከላከያ አለ አይደል? ሂድ ማከለከለ። የአማራ እናት ለአንተ ልጇን ድሮን እያወረድክባት የአማራ እናት ልጇን ለአንተ አሰጥም። ለምን ተዘግዝቃት ሞት? የአማራ ልጅ በጭራሽ በኤርትራ ጋር ጦርነት ካልክ አንድ የአማራ ልጅ እንደማይሳተፍ እርግጠኛውን ይናገራለሁ። ከአማራ ልጅ ጋር ጸብ የለውም ኤርትራዊ። ጸብ ኖሮት አያውቅም። ምን አደረገው? ኤርትራውያኖች ከአማራ ጋር ምንም አይነት ችግር የለባቸው። ዋይ የአማራ ልጅ ገብቶ በማያገባው ነገር አዲስ አበባ አትገባም እየተባለ ኤርትራ ምኑ ነው? የአማራ ልጅ ከጎንደር፣ ከጎጃም፣ ከሸዋ አትገባም አዲስ አበባ እየተባልክ ስለ ቀይ ባህር እሞታለሁ ልትል ነው እንዴ? ለምን አይዘቀዘቅም ባፍጢሙ? አማራ ይመለከተ። ስለዚህ አስተውል። የአማራ ልጅ ፖለቲካ ስትሰራ አስተውለ ለክተ መስራት አለብን። የአማራ ልጅ በፍጹም በዚህ ጉዳይ እንዳትገባ። አይመለከት። አብረህ እጨደው። ምን ነው ከኤርትራ ጋር ሆኖ ከኤርትራ ጋር ሆኖ ትግራይን ሲወጋ አልነበር እንዴ? ዛሬ ጠላት ለምን ተባለ? ኤርትራ ለምን ተባለ? አብሮ ሲወጋ አልነበር እንዴ? አብሮ ሄዶ ኩኪስ ሲያበላ አልነበር እንዴ? ሾርት ሚሞሪ እንዳትሆን። አብሮ ኤርትራ ወዳጄ ነው ብለው ቀለበት ሲደራረግ አልነበር እንዴ? የአማራ ልጅ አደራ፣ ኤርትራውያን በደንብ ድመቁ። ከኤርትራውያን ጋር አርቦሹን። ወዳጅ ነው፣ ጠላት ነው። ብልጽግና የአማራ ጠላት ነው 100%። ከጠላት ጋር ምንም አይነት ነገር እንዳትሰራ እኔ እላለሁ። ከበፊትም ለጠላቴ ጉድጓድ ስምስ ነው የምውለው። ሙት። ለጠላቴ ጉድጓድ ነው የምመስል። የምጠፋበትን መንገድ ነው የማዘጋጀው። ጠላቴን ወድጄ አላቅም። ነቨር። እስራኤል ጠላቶቿን ወዳ አታውቅም። የትኛውም ዓለም ጠላት ወዶ አያውቅም። አበሻን የሚያታሉት የአማራን ልጅ በተለይ የዋ ስለሆነ ጠላትን ውደድ ነው። በአናት ይተከል። ሲኦል ትገባለህ። ልግባ። መቼ አባቱ ነው ደግሞ ገነት የምንገባው? የቤት ቦታ ነው ገነት የምንገባው? እካክ ጠላትን ግን አጥፋው። ጠላትን ጉድጓድ ቆፍረ ከተተው። ጠላት ለአንተ መልካም ተመኝቶ አያውቅም። ስለዚህ የኤርትራ ጠላታችን ናት። ለአማራ ነው፣ ለአማራ ጠላት ነው ኤርትራ። በፍጹም ለአማራ ጠላት ነው በአሁኑ ሰዓት ኤርትራ። በፍጹም ሆናታ። እንዲያውም የሚመስለኝ ሰሜናውያንን ለማባላት የተፈጠረ ነገር ይመስለኛል። ማዬ ነው ፖለቲካ ውስጥ እንዳገብ የኔ ውድ ነው።